በሱ ፊት አውራሪነት የተገኙ ድሎችን ለቆጠረ የውቅያኖስ ላይ ጠብታን የመጨመር ያህል ቢመስልም እርሱ ግን ለመጀመሪያ ጊዜ አደን እንደወጣ ወጣት አንበሳ ሆኖ ታየ። ሁሌም የመጀመሪያ ግዳዩን ለመጣል የሚታትር ሲጥለውም በስኬቱ የሚቦርቅ ከበርካታ ሙከራዎች በኋላ ዛሬም ጀንበሩ ያዘቀዘቀ በመሰለው የእግር ኳስ ሕይወቱ ላይ ሌላ ዋንጫ ተጨማሪ ድልን ጨምሯል። አሸንፎ የማይረካው ድልን አፍቃሪው ክርስቲያኖ ሮናልዶ ወደ ሳውዲ ሊግ ሲያመራ ለገንዘብ ነው ያሉ ተቺዎችን ዝም አሰኝቶ ክለቡ አልናስርን ሮናልዶ ሻምፒዮን አድርጓል። ባለፉት 2 ዓመታት የክለቡ አስተዳደር በሱ የሚመራውን ስብስብ ሻምፒዮን ለማድረግ በቂ ጥረት አልነበረውም። በየጊዜው አሰልጣኝ መቀያየር፣ በነ አልሂላልና አልኢታድ ልክ ለዝውውሮች ትኩረት አለመስጠት ድክመቱ የነበረው የክለቡ አስተዳደር በሮናልዶ አድማ መነሻ ችግሩን ቀርፎ በስተመጨረሻም ከፖርቹጋላዊውና የቡድን አጋሮቹ የሚፈልገውን ስኬት አግኝቷል። ሚዛኑን ጠብቆ የተዋሃደ ቡድን እንዲኖረው አስፈላጊ ዝውውሮችን የፈጸመው አልናስር ከሮናልዶ ጋር የሚግባቡትንና የሳውዲ ሊግን እንደ እጃቸው መዳፍ የሚያውቁትን አሰልጣኝ ሆርጌ ጄሱስን ከሾመ በኋላ ለቢጫ ለባሾቹ እነሆ ብሩህ ቀን ወጣላቸው። የጎል ማሽንነቱ ከእድሜው ጋር ያላረጀበት ሮናልዶ ሳዲዮ ማኔና ኪንግስሌ ኮማንን ከፊት እንደ ኢንጎ ማርቲኔዝ ያሉ ብልህና ባለልምድ ተከላካዮችን ከበስተጀርባ ይዞ ለድል መራብን ካምበሉ ተምሮ ዓመቱን ለ3 ዋንጫዎች ሲፎካከር ቆየ። ታዲያ ሮናልዶ በመጨረሻም 28 ግቦችን አስቆጥሮ አልናስርን ከ7 ዓመታት በኋላ የሳውዲ ሊግ አሸናፊነት ማዕረግን አልብሶታል። በየሳምንቱ ወደ 1000 ግቦች ተጨማሪ እርምጃዎችን እየተራመደ ያለው ክርስቲያኖ ሮናልዶ ዓለም ውቅያኖስ ላይ ካረፈ የውሃ ጠብታ ጋር ያነጻጸረበትን ድል ተደስቶበት ለሌላ ድል ፊቱን ወደ ሰሜን አሜሪካው ዓለም ዋንጫ እንደሚያዞር እርግጥ